ታዋቂው አርቲስት ሙሉዓለም ጌታቸው ከ6 ዓመታት በፊት አንቺው ነሽ መድኃኒቴ ብሎ የዘፈነላትን የትዳር አጋሩን ፈቶ ከዓመት በፊት ነበር ሶኒታ የተባለችውን አዲሷን ሚስቱን ያገባው። አሁን ደግሞ ሶኒታ የአንድ ወር አራስ ሆና የአርቲስቱ ሁለተኛ ትዳር በፍቺ ተደምድሟል። ታዲያ በቅርቡ ከታዋቂዋ አርቲስት ቬሮኒካ አዳነ ጋር አዲስ ፊልም የሰራ ሙሉዓለም ላይ ሌላ ወሬ እየተወራ ይገኛል። አረ ቬሮኒካና ሙሉዓለም የሚሉም ደግሞ ወገኖች አሉ። የሙሉዓለም ሁለተኛ ሚስት የሆነችው ሶኒታ የመጀመሪያ ሚስቱ ከሆነችው እናት ከተባለችው ግለሰብ አፍቃሪ ጅቦ ጋር የልብ ጓደኛ ሆና ውስብስብ የሆነ የፍቅር የትዳርና የዝና ጥልፍልፎች ውስጥ ገብተዋል። ልጅቷ አሉባልታ ነው ያወራችላችሁ። እሱ አሉባልታ ነው ማንጋፍ ነው መሰለኝ ዮኒ አሉባልታ የሚሆነው ሶኒታ ጋርና ሙሉዓለም ቬሮኒካ ጋር ሲሆን ነው። ጉዳዩን ለመፍታት ዮኒ ማኛ የማጣራትና የቲክቶክ ፍርድ ሂደቱን ቢያከናውንም ብይን መስጠት ተቸግሯል። ለመሆኑ ቬሮኒካ ሰይፉ ሾው ላይ ቀርባ ጉዳዩን ወደ ሕግ ወስጄዋለሁ ያለችው ይህ ውስብስብ ታሪክ ምንድን ነው? መልሱን ይዘን መጥተናል። ተከታተሉን። ከወንዶቹ ውበትም እንደምትወጂው ጺም አንድ ሰው ለ10 ሰው ሼር አድርጉ። ያዝ የጎፈረ ጺም ነው። ታዋቂው ተዋናይ ሙሉዓለም ጌታቸው ከ6 ዓመታት በፊት ነበር እናት ከተባለችው ግለሰብ ጋር ትዳር የመሰረተው። ሙሉዓለም ባለመስማማት የቀድሞ ትዳሩ በፍቺ ተደምድሞ የብቸኝነት ሕይወቱን የቀጠለው ለጥቂት ዓመታት ሲሆን በድጋሚ ሶኒታ ከተባለች የአባያና የሐበሻ ልብስ ዲዛይነር ከሆነችው ሁለተኛ ሚስቱ ጋር ተዋውቆ ከዓመት በፊት ነበር ለጋብቻ ሽምግልና የላከው። በዚህም መሰረት ሽምግልናው ይሁንታን አግኝቶ ሕይወታቸው በትዳር ሊደመደም በቅቷል። ከዚህ በኋላም የሙሉዓለምና ሶኒታ ትዳር በፍሬ ተባርኮ የሴት ልጅ ወላጆች ሊሆኑ ችለዋል። ታዲያ አሁን ደግሞ ለሁለተኛ ጊዜ የአርቲስቱ ትዳር ሶኒታ የአንድ ወር አራስ እያለች በፍቺ ተደምድሟል። ሪከርድ ለማድረግ እኔና አንቺ ኦልሬዲ በቃ ተለያይተናል ተባብለናል አይደለ? ከይባ በኋላ ምናምን አለ። ከዚህ ሁሉ ጊዜ በኋላ ደውለህ ለምን እንደዚህ ተወሪ ታወራኝ ምናምን ለካ እሱ ሪከርድ እያደረገ የሆነ ከኔ መጥፎ ቃላት ለማስወጣት እሷን ለማሰማት እሷን እንጂ ለመስማት ብላ እና ልጅቷ ስትነግረኝ በዚህ ቀን እንዲህ ብሎ ደውሎልሻል ምንም ግራ ገብቶሽ ነበር ምናምን አለችኝ። ታሪኩ እዚህ ላይ ቢያበቃ መልካም ነበር። ሆኖም በብዙዎች ዘንድ ተወዳጅነትና ክብር ያተረፈችውን የድምፃዊት ቬሮኒካ አዳነን ስም በጉዳዩ ላይ እንዲነሳ ሆኗል። በተለይ ድምፃዊቷ ከአርቲስት ሙሉዓለም ጌታቸው ጋር አዲስ ፊልም ከሰራች በኋላ ነበር ሁለቱ ግንኙነት አላቸው እየተባለ የተወራው። ዮኒ ምን መሰለህ፣ ልጅቷ ሶኒታ የምትባለው የልጁ እናት የሙሉዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የአንድ ወር አራስ ሆና ጥሏት እንደሄደ ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰርቧት እሷ የምትናገረውን ነገር ሪከርድ እንደሚያደርጓት ለሙሉዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ፣ ወጥተሽ ሐሳብሽን መናገር ይኖርብሻል። አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽው ነገር ካለ የምትካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ እንድትወጪ የምፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ እንትን ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ እንዳልለውም እናትም ስለሆንኩ ለልጄ መኖር ይኖርብኛል የሚል ነገሮችን ስትናገር እኛ ተውን፣ እኔና ጅቦ ተውን። ቬሮኒካ ስሟ ያላግባብ በመነሳቱ ጉዳዩን ወደ ሕግ እንደወሰደችውና ፊታቸውን ከልለው የሰው ስም የሚያጠፉ ሰዎችን
በፍርድ አስቀጣቸዋለሁ ብላለች። ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። ለመሆኑ ይህንን ወሬ ያመጡት ግለሰቦች እነማን ናቸው? ጉዳዩን ለመፍታት ዮኒ ማኛ ባደረገው ያላሰለሰ ጥረት ውስብስቡ ታሪክ ከተጠበቀው በላይ የተሳሰረ መሆኑን ተረድተናል። እዚህ ላይ ሁለት ሰዎችን እናስተዋውቃችሁ። በቲክቶክ ስማቸው ጅቦና ቡላላ የተባሉ ከታሪኩ ጋር ግንኙነት ያላቸው ግለሰቦች። ሙሉ ዓለም ማለት ጅቦ ዛሬ ይዞ ሆያ ሆዬ የሚላት ምናልባት በየገዝቷ አይታት ከሆነ የሷ የቀድሞ ባሏ ነው። የመረጃ ጅቦ ይዞ ሲመጣ እኛ ደግሞ ባሏ እንደሆነ የቀድሞ ባሏ ይዘን አሁን አልነገረኝም። አሁን የሚገርም ጅቦ ኤርፖርት ላይ አውርተናል። አልነገረኝም። እናት የምትባለው የድሮ ሚስቱ እንደሆነች አልነገረኝም። ማንም ያውቃል። ቬሮኒካም ታውቃለች፣ እችኛይቱም ታውቃለች። ጅቦ አልነገረኝም። እግዚአብሔር ምስክር። እኔ ደግሞ ይነግራል። ቁማሩ እኮ ሌላ እኮ ነው። አሁን እኮ እንድትሰደብ እንድትጠቃችልኝ ተመርኩዘው እችኛይቱን ልጅ ነው መቀጥቀጥ የፈለጉት። ጅቦ ከሙሉ ዓለም የመጀመሪያ ሚስት እናት ከተባለችው ጋር ማለት ነው ይጀናጀናል ተብሎ የሚጠረጠር ሲሆን ለሙሉ ዓለም ሁለተኛ ሚስት ሶኒታ ደግሞ ንጹህ የልብ ጓደኛ ነው። ይህ ግለሰብ ቬሮኒካ ከሙሉ ዓለም ጋር ግንኙነት አላት ብላ ሶኒታ እንደምታምንና በዚህም እንደተጎዳች ጉዳዩንም ወደ ሶሻል ሚዲያ ይዛ እንድትወጣ የሚገፋፋ ሲሆን ቡላላ የሚባል ሌላ ተባባሪም አለው። እኔ እኮ ነገ በህይወቴ ሌላ ወንድ ሊመጣ ይችላል። ከዛም በኋላ የእሱን ስቶሪ ሳላጣራ የሆነ ነገር አሳምኖኝ ምናምን ነገር አብሮኝ ሊኖር ይችላል በራሴ መንገድ ስለዛ ሰውዬ ካላጣራ በስተቀር። ስለዚህ ጥፋተኛው እኔ ነኝ ወይስ የመጣብኝ ወንድ ነው? ማንን ነው ብሌም ማድረግ የምችለው? ሌላኛዋ ሴት። ስለዚህ አሁንም ቢሆን ከሌላ ሰው ጋር ምንም ፕሮብለም የለብኝም። ያልክ ችግር ካለብኝ ሰው ጋር መፍታት በሚቻልበት መንገዱ እየሄድኩ ነው። አሁን እዚች ጋር ወጥቼ ማውራቱ ራሱ ለእኔ ሊያስጠይቀኝ ይችላል። ምክንያቱም ከጀመርኩት ፕሮሰስ ጋር እዚህ ጋር ሌላ ነገር ማውራቴ ሌላ ነገር ሊያፌክት ሊያደርገኝ ይችላል። ታስፋይ እነሱንም ቡላላ እንደው ውጪ ሶሻል ሚዲያ ላይ እንደዚህ አውሪ ምናምን ነው አላወራም። ማን ይጠቅመኛል? ዮኒ ማኛ ጋር ብሎኛል ከስንት ጊዜ እንደዚህ አውሪ ምናምን አይጠቅመኝም፣ አላደርግም። እረፍ ብዬ የላኩለትን ሜሴጅ እንዴት ማሳየት እንደምችል አላውቅም። ልኬለታለሁ ሜሴጅ እረፍ ብዬ ተናግሬያለሁ። ቡላላ ምንም አይነት ስሜንም ሆነ ምንም አይነት ነገር ማድረግ አትችልም፣ ያስጠይቅሃል። ምን የሚል ነው የጻፈው? ቡላላ ወንድሜ ለማይተ ቡላላ በትልቁ ላሳይል። የኛውን ቴክስት በትልቁ ላሳይል። የኔ ስም ምንድነው? ቡላላ ወንድሜ ይኸውልህ፣ የኔ ስም የትም ስለኔ እንዲነሳ ወይም የኔ ድምጽ ቅጅም ሆነ ፎቶ እንዲታይ አልፈልግም። ነገሩን በህግ ያስኩት ስለሆነ በጠበቃዬ በኩል ሁሉም ነገር የሚስተካከል ስለሆነ አሁን ላይ የትኛውም የሶሻል ሚዲያ እገዛ አያስፈልገኝም። ስለሆነም ሂደቱን የምከታተል ሲሆን ሂደቱን እንዳስፈላጊነቱ በህጉ መሰረት በራሴ ሶሻል ሚዲያ ላይ የማጋራ ይሆናል። ደን ከዛ ምትስቋን ኢሞጂ አጠፋው። ዮኒ ማኛ እንዳጣራው እነ ጅቦ ሶኒታ ስለ ጉዳዩ ስታወራ በስልክ የቀረጹትን መረጃ እንደ ማስረጃ አቅርበዋል። እኔማ ፈርቼው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ እንደው ዘደይ በቃ ሰው አይጓጓም። ተለያየ ግን የልጅ አባት ነው የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኖርላት ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ጅቦ ከሙሉ ዓለም የመጀመሪያ ሚስት እናት ከምትባለው ጋር ያለውን ግንኙነት አስበው ሙሉ ዓለምን አልፎ ተርፎም ቬሮኒካን ለመጉዳት የተሸረበ ሴራ ሊሆን ይችላል የሚሉም አሉ። ቬሮኒካን ለማጥቃት ነው አሁን እዚህ ጋር የተነሱት። ቬሮኒካን ለማጥቃት ነው። ቅድም ትዝ ይልሃል ስጠይቃቸው ሩም ከፍታችሁ ስትሰድቧት ነበረ ስላቸው ሁለቱም በፍጹም አሉ። ቡላላማ ያደርገዋል። አሁን እኮ አላውቅም ሙላ ተብሏል። ጅቦን ከሆነ እሷ የምታውቀው ቡላላ ለምን ገባበት እዚህ ነገር ውስጥ? እሱ እኔ ግራ የገባኝ እሱ። እና እሷ ከዛ ደግሞ ፖይንት የጣለችው ምንድነው ቡላላን አላውቀውም ብለው ቡላላ ደግሞ ደወለልኝ አለች። ገባ ኖ ከዛ በኋላ መሴጅ አድርጎ ያለችው ምንድነው መሴጅ በተደጋጋሚ ሲያደርግልኝ በዛ ነው ያወራሁት ነው የምትለው። ኦኬ ሌላው ደግሞ በጣም ልጠይቃት የፈለኩትኝ የነበረው እንርዳሽ ብለው የነበረ የመጣሁት አለች። ምንድነው የሚረዷት? ለምንድን ነው የሚረዷት? ገባክ? እሷ ራሷ ያለችውን ነው የምነግርህ። በዚህ መሃል በጨዋነቷ ከስራዋ ውጪ ቅብጠት የማታውቀው የተወዳጇ ድምፃዊት ቬሮኒካ ስም መነሳቱ ብዙዎችን አሳዝኗል። ሌላው ደግሞ በጣም ትልቁ ሴት ልጅን እቺ ልጅ ቬሮኒካ ባይዘው እኔም የወንድሜ በጣም ቤስት ፍሬንድ ናት። ከጨዋ ናት። ሌላ ደግሞ የራሷ የሆነ እንትን ስላላት እንደዚህ አይነት ምትል ከሰከስም ልጅም አይደለችም ልጅቷ።
በጣም ጨዋ ናት፣ አይናፋርም ናት። በነገር ላይ በጣም እንትን ናት። እንደዚህ እንትን እንደምትሏት አይደለችም በአካልና በጣም የጨዋነቷን ሁሉም እና ሌላው ለምን አታክ ልትደረግ በሁለቱ የሆነ ነገር ነው የሚመስለው። ለዛ ነው ቅድም ደጋግሜ ስጽፍልህ ጠየካቸው። ሁለቱ ለምንድን ነው እነሱ ዳኛና ከሳሽ ሆነው እንትን ያሉት ማለት ነው። እና ባለትዳር ይዛለች የሁለት ልጆች አባትን። ይሄ በጣም ነውር ከነውርም በላይ የሆነ የተናገረችው ልጅቷ ይሄንን ነው እንደተባለው ነው ያለችው። ከሰማሻ ሲሉ ሰማው እኮ ሲሉ ሰማው which means ብላ እንደ ጓደኛ ነው የምታወራው እንጂ ከሌላ ሰው ጋር ማውራታለች ማለት ነው። ከጅቦ እንደዚህ ብላ ያወራል። ገባሽ? እንደ ጓደኛ ከምትይው ጋር ሀሜት ሊሆን ይችላል፣ ሊደብራትም ይችላል። አሁን ቬሮኒካ ልደብራት ትችላለች። ለምን የእሷ ኤክስ ጋር ከሱ ጋር ሪሌሽንሽፕ ካለ ይቺ ልትደሰት አትችልም። ቬሮኒካን ማማት አይቻልም። ስለማቅም ነው ያዳመጥኩት በደንብ አድርጌ ስለማቅም እንዲህ የሆነ ነገር ማላቀው ካለ ብዬ ነው ሳዳምጠ የነበረው። ግን ቬሮኒካን ሃንድስ ዳውን እኔ እፈርማለሁ እግዚአብሔር በሚያውቀው እንደ ተራ ሴት በየቦታው የምትርመጠመጥ ምን የምትል ሴት እንዳልሆነች ሙሉ የኢትዮጵያ ሕዝብ ሊመሰክርላት ይችላል። ሙሉ ነው የማወራው፣ ግማሹ ሳይሆን። ግን ለምን ተፈለገ እቺ ልጅ እነሱን እነጅቦን አልፈልግም ብላ በጆከር በኩል እንዴት ልትመጣ ቻለች? ይህም ጥያቄ ነው። ሶኒ የምትባል እህታችን በነ ጆከር በኩል መታ፣ በዛ በኩል ግን አልፈልግም ለምን እንዳለችም ጅቦን አስገብቼ ጠይቀዋል። ይህ ውስብስብ ታሪክ በከፊል በዮኒ ማኛ ቤት የተፈታ ቢሆንም ሙሉ ለሙሉ ግን ከጊዜ በኋላ ተፈቶ እንደምናየው ተስፋ እናደርጋለን። ውድ የቻናላችን ተከታታዮች በጉዳዩ ላይ ያላችሁን አስተያየት አስቀምጡልን። ቻናላችን ሰብስክራይብ፣ ቪዲዮን ላይክ እንድታደርጉ እያስታወስኩኝ ተሰናበትኩኝ።